order block, fair value gap, premium and discount zone። ዛሬ እነዚህን ሶስት ዋና ነገሮች ተጠቅመን ሃይ ፕሮባቢሊቲ ትሬድ ሴትአፕ እንዴት እንደምናገኝ እናያለን። ወደ ቪዲዮ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ፣ በመጀመሪያ ኦርደር ብሎክ ምንድነው የሚለውን እንይ። ኦርደር ብሎክ ማለት ባንኮች ከፍተኛ ግዢ ወይም ሽያጭ ከመፈጸማቸው በፊት ለመጨረሻ ጊዜ የተውት የካንድል አይነት ነው። እዚህ ምስሉ ላይ እንደምታዩት ማርኬት ዳውን ከማድረጉ በፊት ለመጨረሻ ጊዜ የፈጠረው ካንድል ነው። እናም ኦርደር ብሎክ የሚባለው አንድ ካንድል ለመጨረሻ ጊዜ ከመፈጠሩ በፊት ሶስት ካንድሎች ወይም ሶስትና ከዛ በላይ ካንድሎች ሙቭ ካረጉ ያንን እንደ አንድ ኦርደር ብሎክ እንወስደዋለን። እዚህ ጋር እንደምታዩት ቤሪሽ ኦርደር ብሎክ ነው። ማርኬት ቤሪሽ ኦርደር ብሎክ ነው። ማርኬት ወደ ታች ከመውረዱ በፊት ለመጨረሻ ጊዜ የፈጠረው ካንድል ማለት ነው። ሁለተኛው ፌር ቫልዩ ጋፕ። ፌር ቫልዩ ጋፕ የምንለው ፍትሃዊ የዋጋ ክፍተት ማለት ነው። ይህ ከአይሲቲ ትሬደሮች በብዛት የሚጠቀሙት ሲሆን ፌር ቫልዩ ጋፕ የምንለው ማርኬት ስትሮንግሊ ሙቭ እያደረገ ከሆነ በዚህ ምስሉ ላይ እንደምታዩት የሚፈጥራቸው ጋፖች ፌር ቫልዩ ጋፕ እንለዋለን ማለት ነው። ሶስተኛውና የመጨረሻው ፕሪሚየም ዞን ኤንድ ዲስካውንት ዞን። ፕሪሚየም ዞን ማለት ማርኬት ለመጨረሻ ጊዜ የፈጠረው ሃይ ሲሆን ዲስካውንት ዞን ደግሞ ማለት ለመጨረሻ ጊዜ የፈጠረው ስዊንግ ሎ ዲስካውንት ዞን እንለዋለን። መሀል ያለውን ደግሞ ኢኩሊብረም እንለዋለን። አሁን ፉድ ቻርት ላይቭ ቻርት ላይ ገብተን እንዴት እንደምንጠቀምና ሃይ ፕሮባቢሊቲ ትሬድ እንደምናገኝ እናያለን። ኦኬ፣ እንደምታዩት ይህ የናስዳክ 1 አወር ቻርት ነው እና እዚህ ጋር እንደምታዩት ሁለት ምርጥ የሆኑ ሴታፖችን አግኝተናል። ቅድም ያየናቸውን ነገሮች ተጠቅመን ማለት ነው። እዚህ ጋር ምን አረግን? መጀመሪያ ሁሉ ጊዜ ቻርት ከመጀመራችሁ በፊት ምን እንደምታደርጉት ፕሪሚየም ኤንድ ዲስካውንት ዞን ታወጣላችሁ ማለት ነው። ምን ብለናል ቅድም? ፕሪሚየም ዞን ማለት ማርኬት ለመጨረሻ ጊዜ የፈጠረው ሃይ ማለት ነው። ይሄኛው ካንድል ከመፈጠሩ እዚህ ጋር ያሉት ካንድሎች ፎርም ከመሆናቸው በፊት ማርኬት እዚህ ላይ ነው ማለት ነው። እዚህ ጋር ደግሞ ምን አለ? ስዊንግ ሎ አለ። ይሄን አወጣን። ከዛ ይሄንን ካወጣችሁ በኋላ እንደምትፈልጉት ፌር ቫልዩ ጋፖችን ትፈልጋላችሁ ወይም ኦርደር ብሎኮችን ትፈልጋላችሁ። አንዳንድ ጊዜ ሁለቱም አንድ ላይ ላታገኙ ትችላላችሁ ማለት ነው። እዚህ ጋር ምን አለ? ኦርደር ብሎክ አገኘ። እዚህ ጋር አንድ ኦርደር ብሎክ እንደ አንድ ትሬድ ሴትአፕ መጠቀም እንችላለን ማለት ነው። ከዛ ይህ ኦርደር ብሎክ ከተነካልን በኋላ ይሄንን ደግሞ እንደ አንድ ሎንግ ሴትአፕ መጠቀም እንችላለን። ግን እኔ መመክራችሁ ይሄንን እንደ አንድ ሴትአፕ ከመውሰዳችሁ በፊት ይሄን ኦርደር ብሎክ ማክበር አለበት። ምክንያቱም ማርኬት ከፍተኛ ሙቭ ሊያደርግ ስለሚችል ማለት ነው። ስለዚህ ይሄንን እንደ አንድ ሴትአፕ ከተጠቀማችሁ ታተርፋላችሁ ማለት ነው። እዚህ ጋር ሁለት ኢንተሮችን ፈጽሜበታለሁ። የመጀመሪያው ሾርት ነው፣ ሁለተኛው ደግሞ ሎንግ ነው። ይሄኛው ግን የመጀመሪያው ኢንተሪ ወይም የሾርቱ በጣም ሪስክ ያለው ሲሆን አንዳንድ ጊዜ ዜናዎች ሊፈጠሩ ስለሚችሉ ማርኬት ወደ ላይ ሊሄድ ይችላል፣ ስቶፕ ሎሳችሁንም ሊነካ ይችላል ማለት ነው። እንደዚህ አይነት የትሬድ አናላይሲሶች የቴሌግራም ቻናላችን ላይ እንለቃለን። እናም የቴሌግራም ቻናላችን በዚህ ዩዘርኔም ጆይን ማድረጋችሁን እንዳትረሱ። ይመቻችሁ።